ሰላም እንዴት ናችሁ? ዶክተር ትዕግስት ነኝ፣ ሲኒየር ዴንታል ሰርጀን በሀበሽ ስፔሻሊቲ የጥርስ ህክምና ክሊኒክ። ዛሬ ሪሰርች ሰርቼ የጥርስ ህክምና ዋጋ በ3 ሀገሮች ነው ማነጻጸርላችሁ። የመጀመሪያ የወሰድኩት ዱባይ ነው፣ ሁለተኛ አሜሪካ እና ሀገር ውስጥ ደግሞ ኢትዮጵያ ውስጥ በስንት እንደሚሰራ እናንተም ደግሞ ኮምፔር አድርጋችሁ እንድታተርፉ ፈልጋለሁ። ክሊኒክ ዱባይ መሰራት ስትፈልጉ ከ150 እስከ 500 ድርሃም ታወጣላችሁ። አሜሪካን ሀገር መሰራት ካሰባችሁ ደግሞ ከ400 እስከ 300 ዩኤስ ዶላር ታወጣላችሁ። ኢትዮጵያ ውስጥ ብትሰሩ በትንሹ በ2000 በ2500 ብር ተመሳሳይ ህክምና ምንም የሚለየው ነገር የለም። በ2000 ብር ጥርሳችሁን ማሳጠብ። ሁለተኛ ጥርሳችሁን ማስሞላት ከፈለጋችሁ ዱባይ ከ4000 ድርሃም ይጀምራል። አሜሪካን ሀገር ደግሞ 400 ዩኤስ ዶላር በትንሹ ታወጣላችሁ። ኢትዮጵያ ውስጥ ብትመጡ በ2000 ብር በ2500 ብር ጥርሳችሁን በቀላሉ ማስሞላት ትችላላችሁ። ለዚህ ጉዳይ እንኳን ባትመጡ ለሌላ ለቫኬሽን ለተለያዩ ጉዳዮች ወደ ሀገር ቤት ስትመጡ እነዚህን ህክምናዎች በመሰራት ገንዘባችሁን መቆጠብ ቤተሰቦቻችሁን ሰፖርት ማድረግ ትችላላችሁ ማለት ነው። ክራውን ደግሞ ጥርሳችሁን ማስተካከል ከፈለጋችሁ አሜሪካን ሀገር ከሆነ 1500 ዩኤስዲ ለአንድ ጥርስ ያስከፍላችኋል። ዱባይ ከሆነ ደግሞ 2000 ድርሃም በትንሹ ጥርሳችሁን ለማስተካከል ለአንድ ጥርስ ትከፍላላችሁ። ወደ እኛ ሀገር ስትመጡ ደግሞ በጣም ሌተስት የሚባለውን ተመሳሳይ ማቴሪያል በ18000 ብር በ15000 ብር ከ5000 ብር ጀምሮ ጥርሳችሁን ማስተካከል ትችላላችሁ። ስለዚህ ውጭ ሀገር የምትኖሩ ኢትዮጵያውያኖች የጥርስ ህክምና ወጪ ስታወጡ ሀገር ውስጥ በጣም በተመሳሳይ ኳሊቲ በጥሩ ዋጋ ማግኘት ትችላላችሁ። ስለዚህ ስለ ጥርሳችሁ ስለ ጤናችሁ እንደዚህ ቆንጆ ቲፖች ማግኘት ከፈለጋችሁ ይህንን ቻናል ሰብስክራይብ አድርጉ። እኔ ዶክተር ትዕግስት ነኝ፣ ሲኒየር ዴንታል ሰርጀን በሀበሽ የጥርስ ህክምና ክሊኒክ እገኛለሁ። ቴንክ ዩ